እሺ ዛሬ ስለ ኢንኦርጋኒክ አየንስ ምን እንደሆኑ እንመለከታለን Inorganic ions ምንድናቸው they are charged entities because they are atoms with unshared electrons in their outer shell ለምንድነው እሱ charged ያልናቸው unshared electron outer shellአቸው ላይ ስላላቸው ለብቻው negatively charged ሊሆኑ ይችላሉ positively ሊሆን ይችላሉ ስለዚህ አሁን አንድን አተም ኒውትራል የምንለው ምን ሲሆን ነው same number of protons እና electrons ስለዚህ አሁን ይሄ 6 ፕሮቶን ካለው 6 ኤሌክትሮን ካለው ምንድነው ኒውትራል ነው ፕሮቶን እና ኤሌክትሮን ነምበሩ እኩል ስለሆነ ማለት ነው ከዛ አሁን more electrons than protons ኤሌክትሮኑ ከበዛ ደግሞ ምን ይሆናል charged ይሆናል ምክንያቱም unshared electron አለው ኤሌክትሮኑ more በዝቷል electron ሲበዛ ደግሞ ምን እንላለን negatively charged እንለዋለን ስለዚህ ይሄኛው negatively charged ነው ምክንያቱም more electrons ስላለው ከዛ ደግሞ if it has more protons than electrons protons ከሆነ የሚበዛ ኤሌክትሮኑ ካነሰ ምን ይባላል ፕሮቶኑ በዝቶ ኤሌክትሮኑ ካነሰ ምን ይሆናል ፖዚቲቭሊ ቻርጅድ ይሆናል ማለት ነው ስለዚህ 6 ፕሮቶን አለ 5 ኤሌክትሮን አለ ስለዚህ ምንድነው እሱ ፖዚቲቭሊ ቻርጅድ ነው ስለዚህ ምንድናቸው እነኚህ አየንስ ናቸው ቻርጅ ያላቸው ፓርቲክሎች ናቸው ልክ አሁን እንዳልነው depending on whether they lose or gain electron lose ማለት electron ከነሱ ሲሄድ gain ሲያደርጉ ወይ ደግሞ electron ሲይዙ positive ወይ negatively charged እንላቸዋለን ስለዚህ አንድ neutral atom ነበር ከዛ gain of electrons and electron ካገኘ ምን ይሆናል negatively charged anion ይባላል negatively charged anion ይባላል electron lose ካደረገ ደግሞ ምን ይሆናል electron amount ስላነሰ positively charged cation ይባላል ማለት ነው cation እና anion ቃሎቹ ካምታቷችሁ እንደዚህ ብላችሁ ማሰብ ያስቻላችሁ negative anion n anion is negative n ያላት positive ደግሞ cation ላይ t ያለች አይደለ positive ስንጽፍ plus ምልክት አለ አይደለ ስለዚህ cation t ያለው is positively charged የሆነው anion ደግሞ ኔጌቲቭ anion ኔጌቲቭ ሊቻርጅ ብላችሁ ቃሎቹ የሚያስቻላችሁ ማለት ነው ስለዚህ ስለ ቻርጅ አዮኖች ምን እንደሆኑ እዚህ ጋር አይተናል they are virtually usually coupled when paired with an oppositely charged ion forming stable compound ስለዚህ እንደነሱ charge ሲሆኑ stable አይደሉም ስለዚህ stable እንዲሆኑ ምን ያደርጋሉ ከoppositely charged ion ጋር አንድ ላይ couple በማድረግ ወይም ደግሞ pair በማድረግ stable ይሆናሉ ማለት ነው አሁን ለምሳሌ ይሄኛው more electron አለው ስለዚህ negatively charged ነው አንድ extra electron አለው ይሄኛው ደግሞ positively charged ነው less electron ያለው ስለዚህ አንድ ኤሌክትሮን መያዝ ይችላል ስለዚህ አብረው ሆነው couple በማድረግ ወይም pair በማድረግ stable ይሆናሉ ማለት ነው charged ions ከoppositely charge ይሄኛው አንድ ትርፍ ኤሌክትሮን አለው ይሄኛው አንድ ኤሌክትሮን የመያዣ ስፔስ አለው ስለዚህ አንድ ላይ ሆነው stable ይሆናሉ ማለት ነው እሺ inorganic ions living forms በተለያየ ፎርም ይገኛሉ ሴሎቻችን ውስጥ ኤክስትራ ሴሉላር ፍሉይድ ውስጥ በተለያየ ፎርም ይገኛሉ አንድ እንዴት ይገኛሉ Inorganic ions are found in living bodies in two forms. በሁለት ፎርም የመጀመሪያው free and dissolved in the cytoplasm. Freely ብቻቸውን እየተንቀሳቀሱ እንደፈለጉት ሳይቶፕላዝም ውስጥ ወይም ደግሞ ሴል ውስጥ ያለው ያው ውሃው ፓርት ማለት ነው እዛው ውስጥ freely ሊቀመጡ ይችላሉ አንድ እንደዛ ወይም ደግሞ associated with complex organic substance ከሌላ substanceም ጋር አንድ ላይ associate ተደርገው ወይም ደግሞ free ሆነው ሊገኙ ይችላል ለምሳሌ ኤንዛይም ጋር ቦንድ አድርገው የተለያዩ ስትራክቸሮች ጋር ቦንድ ባይንድ ያደረጉ ሊገኙ ይችላሉ ማለት ነው ከዛ they participate in a variety of critical functions in living things ህይወት ያላቸው ነገሮች ላይ በጣም የሚያስፈልጉ ፋንክሽኖች ላይ እነኚህ አዮኖች participate ያደርጋሉ ወይም ደግሞ ስራ ይኖራቸዋል ስለዚህ አሁን በዚህኛው ሰብ ቶፒክ ስንመለከት ሁሉም የቱ ጋር ምን አይነት ስራ እንደሚሰሩም ደግሞ እናያለን ማለት ነው እሺ although they are only found in trace amounts in our body ማለት ሰውነታችን ውስጥ በጣም trace ማለት ትንሽ amount ነው የሚገኙት በጣም ብዙ አይደሉም ግን their significance cannot be overstated ጥቅማቸው significance ለሰውነታችን ያለው ጥቅም overstate ወይም ደግሞ በጣም አካበዳችሁት የሚባል አይነት አይደለም በጣም ጠቃሚ ናቸው ምንም እንኳን በጣም በትንሽ amount ቢሆን የሚገኙት ሰውነታችን ውስጥ ማለት ነው ያሉበት ቦታ ላይ essential ወይም ደግሞ አስፈላጊ ስለሆኑ significant ናቸው ማለት ነው
ስለዚህ አሁን any variations in their concentration እነሱ ያላቸው ሰውነታቸው ውስጥ ያለው concentration amount vary ካደረገ ወይም ከተለዋወጠ variations inside the human body can have catastrophic implications ወይም ትንሽዬ አማውንቱ በጣም ከፍ ማለት ሳይኖርበት ከፍ ካለ ወይም ደግሞ በጣም ዝቅ ካለ የሚኖረው implication ወይ የሚኖረው ጉዳት ምን ይሆናል በጣም ካታስትሮፊክ ትልቅ ጉዳት ሊፈጥር ይችላል ማለት ነው ስለዚህ ባላንሱ ሜንቴን መደረግ አለበት እነኚህ ካልሲየም ማግኒዚየም ፖታሺየም ሰውነታችን ውስጥ በጣም መብዛት የለባቸው በጣም ማነስ የለባቸው ምክንያቱም ቫሪ ካደረገ ካታስትሮፊክ ኢምፕሊኬሽን እስከ ሞት ድረስ ሊያደርስ ይችላል ማለት ነው በጣም መብዛታቸው በጣም ማነሳቸው ማለት ነው ምክንያቱም ብዙ ፋንክሽን አላቸው ለሰውነታችን ውስጥ fluid balance maintain እንዲደረግ ሴሎቹ በጣም excessively burst እንዳያደርጉ shrinkም እንዳያደርጉ ሌላ ደግሞ የሰውነታችን pH ወይም ደግሞ የአሲድ ቤዝ ባላንስን ሜንቴን ለማድረግ እነኚህ አዮኖች ያስፈልጋሉ ኢምፖርታንት ናቸው ከዛ ደግሞ they carry electrical signals to power nerves and muscle nerve እና muscleዎቻችን ነርቫችን ውስጥ impulse transmit እንዲደረግ እኛም muscleዎቻችን contract relax እንድናደርግ ለዚህ እንዳለ እነኚህ አዮኖች ሴል ውስጥ ሲገቡ ሲወጡ ያለው ኢንተራክሽን ነው ይሄ እንዳለ ነገር ፋንክሽን እንዲያደርግ የሚያደርገው ስለዚህ አማውንታቸው ከተዛባ then ልባችን መምታት አይችልም ጡንቻችን ኮንትራክት ማድረግ አይችልም ኢምፐልስ መተላለፍ አይችልም ስለዚህ ሬጉሌት መደረግ አለበት ማለት ነው እሺ ስለዚህ when discussing inorganic ions in the context of the human body they are frequently referred to as minerals inorganic ionsችን ስለ ሰውነታችን ውስጥ ሆኖ ስናወራቸው usually እነኚህ ሚነራሎች እያልን ነው ሪፈር የምናደርጋቸው ስለዚህ አሁን በዚህኛው ሰብቶፒክ ውስጥ ምንድነው የምናየው የጥቅማቸውን እንመለከታለን including their occurrence ወይም ደግሞ ምን ውስጥ እንደምናገኝ ሰውነታችን ውስጥ የትኛው ፓርት ላይ እንደምናገኛቸው sources አሁን ከተለያዩ የምግብ አይነቶች ከእንስሳትም ከእጽዋትም ተዋጽኦ እነኚህ አዮኖች እናገኛለን ስለዚህ የትኛው ከየትኛው እንደምናገኝ አሁን ለምሳሌ ፖታሺየም ሰውነታችን ውስጥ እየወረደ ከሆነ ሙዝ ብዙ እንመገባለን ምክንያቱም ሙዝ ሃይ ኢን ፖታሺየም ስለሆነ ማለት ነው ስለዚህ እንደዚህ ያለ የተለያየ ሶርሳቸውን እንመለከታለን ከዛ their role in homeostasis maintenance ሰውነታችን ውስጥ ያለውን ባላንስ ሜንቴን ለማድረግ ደግሞ ምን አይነት አስተዋጽኦ እንዳላቸው ጥቅማቸውንም ደግሞ ከቨር የምናደርግ ይሆናል ከዛ በኋላ በጣም ሲበዛ በጣም ሲያንስም clinical conditions ወይም ደግሞ የተለያዩ አይነት በሽታዎች ሊገለጡ ስለሚችሉ እነሱም ደግሞ ምን አይነት አሁን ለምሳሌ አዮዲን ሲበዛ ወይም ሲያንስ ምን አይነት በሽታ እንደሚፈጠር እሱን ሁሉ በዚህኛው በእነኚህ ቪዲዮዎች ውስጥ እንመለከታለን ማለት ነው እሺ ስለዚህ inorganic ionsችን ክላሲፋይ እናርጋቸው classification ስንመለከት based on their requirement in the daily diet of a normal individual and normal ጤናማ ሰው በdaily diet በየቀኑ በሚመገበው ምግብ ውስጥ ምን ያህል requirement እንዳለ ምን ያህል እንደሚያስፈልግ በሱ አማውንት ተመስርተን አዮኖች ምን ብለን እንከፋፍላቸዋለን inorganic ions or minerals in the human body are divided into two categories and macronutrients እና micronutrients macro ማለት ትልቅ ማለት ነው micro ማለት ትንሽ ማለት ነው ስለዚህ በሚያስፈልገን አማውንት ብዛት ማክሮኒውትሪየንትስ ወይም ደግሞ ማይክሮኒውትሪየንትስ ብለን እንከፋፍላቸዋለን አሁን ለምሳሌ ሶዲየም ክሎራይድ የገበታ ጨው ውስጥ የምንጠቀመው ማለት ነው እሱ ነው ቁርስም ውስጥ ይገባል ምሳ ውስጥም ራት ውስጥም ይገባል አይደለ ስለዚህ ስታስቡት ብዙ ሞር አማውንት እንፈልገዋለን ሰውነታችን ውስጥም ደግሞ ሶዲየም ፖታሺየም እነኚህ እንዳለ ኢምፐልስ ትራንስሚሽን ላይ በጣም ሁሉም ቦታ ኦልሞስት አሉ ስለዚህ እነኚህ ምን ይሆናሉ ማክሮኒውትሪየንትስ ይሆናሉ in larger quantities የሚያስፈልጉን ይሆናሉ ማለት ነው ለምሳሌ ደግሞ አዮዲን ስንመለከት አዮዲን ለታይሮይድ ግላንዳችን የምንጠቀመው ታይሮይድ ሆርሞን የሚመረተው ነው የሚያስፈልገው ትንሽ አማውንት ነው ስቲል ግን አስፈላጊ ነው ትንሽ አማውንት ስለሆነ ምን እንላቸዋለን ማይክሮኒውትሪየንትስ ወይም ትሬስ ኤሌመንትስ በጣም ትንሽ አማውንት ነው የሚያስፈልጉት እነኚህ they are required in small amounts እነኚህ ደግሞ required in bigger quantities in the daily diet እነኚህ more በብዛት ያስፈልጋሉ ማይክሮኒውትሪየንትስ ደግሞ አነስ ባለ አማውንት የሚያስፈልጉ ናቸው ማለት ነው ስለዚህ በዚህኛው ቪዲዮ ላይ ሃይድሮጅን እና አዮዲን እንመለከታለን መጀመሪያ ከሃይድሮጅን እንጀምር እሺ hydrogen ions these are the most important ions
to maintain balance and equilibrium in living systems የህይወት ያላቸው ነገሮች ሲስተም ውስጥ ባላንስ እና ኢኩሊብሪየም ሜንቴን ለማድረግ ያስፈልጋሉ አሲድ ቤዝ ባላንስ ውስጥ ያስፈልጋሉ የተለያየ ሜታቦሊክ ሪአክሽን ውስጥ ምናልባት አሁን ማይቶኮንድሪያ ውስጥ ATP ለመስራት እነኚህ ሃይድሮጅን አዮኖች የተለያየ ቦታ ላይ የተለያየ ፋንክሽን አላቸው በጣም ኢምፖርታንት ናቸው ሃይድሮጅን አዮኖች የት እናገኛለን they are released in the cells during various metabolic process ስለዚህ በጣም ብዙ ፕሮሰሶች ውስጥ የምንጠቀማቸው የሚያስፈልጉን አዮኖች ናቸው ሃይድሮጅን አዮንስ they are found in the cytoplasm of the cell cytoplasm of the cell ማለት ልክ ከሴል ሜምብሬን ውስጡ ያለው ውሃው ፓርት ማለት ነው እሱ ውስጥ በጣም በብዛት ይገኛሉ ሌላ ደግሞ intercellular fluid cytoplasm of the cell አለ አይደለ ከዛ intercellular between cells ከዚህኛው ሴል እና ከዚህኛው ሴል መሃል ደግሞ ሌላ intercellular fluid አለ አይደለ እሱ ውስጥም ደግሞ ይገኛሉ blood ውስጥ ደም ውስጥ ይገኛሉ cerebrospinal fluid ማለት ነው ይሄ ብሬናችን ብሬናችን አለ ከዛ ደግሞ ሄዶ ስፓይናል ኮርዳችን አለ አይደለ እሱንም ፕሮቴክት የሚያደርግ ፍሉይድ አለ ብሬናችን ዝም ብሎ አጥንት ውስጥ አይደለም ቁጭ ያለው ፍሉይድ ውስጥ ነው ሰስፔንድ ተደርጎ የሚቀመጠውና ልክ እዚህ ጋር እንደምትመለከቱት ማለት ይሄኛው ወርዶ ወደ ስፓይናል ኮርዳችንም ይቀጥላል ይሄ ፍሉይድ ስለዚህ እሱ ውስጥም ደግሞ CSF ውስጥ ሃይድሮጅን አየንን እናገኛለን ሌሎች ቦዲ ፍሉይዶች ውስጥም ደግሞ እናገኛለን ማለት ነው እሺ the concentration of hydrogen ions is expressed as pH hydrogen ion concentration በምን መልኩ ነው የምንገልጸው ኬሚስትሪ ላይ probably ይሄን ተምራችኋል በpH ነው የምንገልጸው pH ከስንት እስከ ስንት አለ the pH scale ranges from 1 to 14 pH ስንል ከ1 እስከ 14 ብለን ሊስት እናደርገውና the pH value has an inverse relationship with the concentration of hydrogen ions inverse relationship ማለት ነው አንዱ ሲጨምር ሌላው ይቀንሳል ማለት ነው ስለዚህ inverse ከሆነ pH እየጨመረ ከመጣ ምኑ እየሆነ ነው ሃይድሮጅን አየን ኮንሰንትሬሽን እየቀነሰ ነው ማለት ነው ስለዚህ ሃይድሮጅን አየን ኮንሰንትሬሽን ደግሞ እየጨመረ ከመጣ pH ቁጥሩ ይቀንሳል ማለት ነው ስለዚህ አሁን ለምሳሌ pH 14 ነው ካልኩኝ ምን ማለት ነው ሃይድሮጅን አየን ኮንሰንትሬሽኑ ትንሽ ነው pH 1 ነው ካልኩኝ ግን በጣም ሃይሊ ኮንሰንትሬትድ ነው ማለት ነው ኢንቨርስ ሪሌሽንሺፕ ስላላቸው ስለዚህ that is the higher the pH the lower the concentration of hydrogen ion ስለዚህ አሁን እዚህ ጋር ስንመለከት ይሄኛው ሃይድሮጅን አየን ኮንሰንትሬሽን ነው ስለዚህ 0.000 ብሎ 10 the power of -14 በጣም ትንሽ የአማውንት ኦፍ ሃይድሮጅን አየን ካለ pH ስንት አካባቢ ነው 14 ነው ግን አሁን ሃይድሮጅን አየን ኮንሰንትሬሽን እየጨመረ ሲመጣ እዚህ ጋር ሃይድሮጅን አየን ሞር እየበዙ ነው የመጣው አይደለ ግን pH ቁጥሩ ምን እየሆነ ነው እየቀነሰ ስለዚህ ሞር ሃይድሮጅን አየን ኮንሰንትሬሽን ሲጨምር እኛ 14 ነበር pH ከዛ pH 9 ሆነ ስንል ምንድነው ሃይድሮጅን አየን ኮንሰንትሬሽን ጨምሯል ማለት ነው ወደ 5 ተጠጋ ካለ ቁጥሩ ሲቀንስብን ሃይድሮጅን አየን ኮንሰንትሬሽን እየቀነሰ አይደለም እየጨመረ ነው ማለት ነው ኢንቨርስ ሪሌሽንሺፕ ስላልናቸው ስለዚህ አሁን pH 2 ነው ካለን በጣም ሃይሊ concentrated in hydrogen ions ነው ማለት ነው በጣም አሲዲክ ሆኗል ወደ ታች እየወረደ ሲመጣ ግን ወደ 14 አካባቢ ምንድነው more basic ነው ወደ 1 2 3 ከሆነ highly concentrated acidic ነው 7 አካባቢ ከሆነ neutral ነው ማለት ነው እዚህ acidic ሲሆን ምንድነው more ወይ ቁጥሩ እየቀነሰ ሲመጣ more acidic ነው እየጨመረ ሲመጣ more alkaline ወይም basic ይሆናል መሃል 7 አካባቢ ምንድነው neutral ነው ማለት ነው እሺ ከዛ the body's pH level is tightly regulated as deviations can lead to health problems የሰውነታችንን pH በጣም tightly regulated ነው ሃይድሮጅን አየን ኮንሰንትሬሽኑ በጣም ሬጉሌት መደረግ አለበት ለምን ዲቪዬት ካደረገ ወደ አንዱ በጣም ከተጠጋ ወይ በጣም ከጨመረ ወይ ካነሰ it can lead to health problems የጤና ችግር ያስከስታል ማለት ነው ስለዚህ አሁን ኖርማል blood pH level ስንት አካባቢ እንዲሆን እንፈልገው ኒውትራል እንዲሆን ነው የምንፈልገው አይደለ ስለዚህ between 7.35 እና 7.45 አካባቢ ነው ኖርማል ደማችን ያለው pH መሆን ያለበት ሃይድሮጅን አየን ኮንሰንትሬሽኑ ማለት ነው almost 10 the power of -7 አካባቢ ከዛ በኋላ ግን more hydrogen ion ከበዛ ምን ይሆናል እየቀነሰ ከመጣ አሲዶቲክ ይሆናል ወይም አሲዶሲስ ውስጥ እየገባ ሲመጣ ሰውነታችን more acidotic ከሆነ በኋላ
ሃይድሮጅን አየን ኮንሰንትሬሽን እየጨመረ ከመጣ ወደ ምን ያመጣል? ወደ ዴስ ወይም ደግሞ ወደ ሞት ያመጣል ማለት ነው። ሃይድሮጅን አየን ኮንሰንትሬሽንም ደግሞ ከ7.45 ነው ያለበት ማነስም ደግሞ የለበትም። እያነሰ ከመጣ ምን ይሆናል? ወደ አልካሎሲስ ይሆናል። ሰውነታችን ሞር ቤዚክ መሆን ይጀምራል ማለት ነው። ከዛ ኢቨንቹዋሊ እሱም ለሞት ያደርሳል። ስለዚህ ምን መሆን አለበት? ፒኤች ሌቭል የደማችን 7.35 እስከ 7.45 ላይ ሬጉሌት ተደርጎ ሜንቴን መደረግ አለበት። እነኚህ አየኖች መብዛትም ማነስም የለባቸውም ማለት ነው። እሺ ስለዚህ ሃይድሮጅን አየንን አይተናል። አሁን ሌላው ደግሞ የምናየው ምንድነው? እሱ አዮዲን አየን ነው። አዮዲን it's a type of mineral found naturally in the earth soil አፈር ውስጥ እናገኘዋለን and ocean waters soil ውስጥም አፈር ውስጥ የምናገኘው naturally occurring አየን ነው ማለት ነው። አብዛኛው ደግሞ አዮዲን ሲባል ምን ላይ ነው የምታውቁት? አዮዳይዝድ ጨው ወይም ደግሞ አዮዳይዝድ ሶልት ውስጥ በብዛት እናገኘዋለን አይደለ? Many salt water and plant-based foods contain iodine. Salt water ውስጥ ነው የምናገኛቸው። እዚህ ውስጥ ከዚህ የምናገኛቸው አሳዎችም ከዚህ የምናገኛቸው ፕላንቶችም ሲዊድ የምንመገባቸው ከኦሽን የሚገኙ የተለያዩ እጽዋቶች አሉ። እነሱ high in iodine ናቸው። ከዛ ደግሞ ከፕላንት ቤዝድ ፉድ ፕላንቶቹም ደግሞ ሶይል ውስጥ አዮዲን ስላለ በደንብ አዮዲን ያለበት ሶይል ውስጥ ያደጉ ፕላንቶች እንደምን ሶርስ ያገለግሉናል? እንደ አዮዲን ሶርስ ያገለግሉናል ማለት ነው። and this mineral is most widely available in iodized salt. ከዛ አሁን ከሲ ዋተርን ባናገኝ ከነኚህ ፕላንቶችን ባናገኝ ከምን እናገኘዋለን? ከቴብል ሶልት አዮዳይዝድ ጨው ስንመገብ ኦልሞስት ኤቭሪ ምግብ ውስጥ ስለምናስገባው አዮዲንን በደንብ እናገኛለን ማለት ነው። እሺ አዮዲን plays a vital role in thyroid health. አዮዲን በጣም የሚጠቅመው ሰውነታችን ምን ጋር ነው? thyroid gland ጋር ነው። ይሄ ምንድነው እሱ? the thyroid gland which is located at the base of the front of the neck. አንገታችን at the front of the neck base ታች አካባቢ የሚገኝ ግላንድ ነው። ይሄ እዚህ ጋር የምትመለከቱት ማለት ነው thyroid gland. ይሄኛ it helps regulate hormone production. thyroid gland hormone produce ያደርጋል። thyroid hormone T3 እና T4 የሚባሉ ሁለት thyroid hormoneዎችን produce ያደርጋል። to make thyroid hormones thyroid gland takes up iodine in small amount. ስለዚህ አሁን እነኚህ T3 እና T4ን ለማምረት ይሄ thyroid gland ምን ያደርጋል? አዮዲንን ያስፈልጋል። እዛ thyroid hormone የሚሰራበት ፕሮሰስ ውስጥ አዮዲን ያስፈልጋል። ስለዚህ without iodine ከሌለ thyroid hormone production can decrease. thyroid hormone አይመረትም፣ ፕሮዳክሽኑ ይቀንሳል ማለት ነው። እና ይሄኛው መቀነሱ ደግሞ የራሱ ሳይድ ኢፌክት ይኖራል። ኔክስት ስላይድ ላይ የምናየው these hormones control metabolism, heart rate, etc. ስለዚህ thyroid hormone ምን ስራ እንደሚሰራ በዚህኛው ስላይድ ላይ እንመልከት። አሁን ለምሳሌ ታይሮይድ ሆርሞን እንደዚህ ብላችሁ አስቡት። ሰውነታችን ኖርማሊ የዕለት ተዕለት ፋንክሽን ይሰራል አይደለ? ስለዚህ ኦልሞስት ሁሉም ፋንክሽንስ ታይሮይድ ሆርሞን ያገለግላል ብለን እናስብ። ስለዚህ አሁን ለምሳሌ ሃርት ፋንክሽን ልባችን በስርዓት እንዲመታ፣ ዳይጀስቲቭ ሲስተም የምንመገበው ምግብ ተመግበን ከዛላ ዳይጀስት ተደርጎ ወደ ተለያየ ቦታ እንዲሰራጭ፣ ብሬን ዲቨሎፕመንት፣ ነርቨስ ሲስተማችን፣ አጥንታችን ማስል ኮንትራክት እንዲያደርግ። ስለዚህ አሁን እነኚህ እንዳለ ምንድናቸው? ቤዚክሊ ሰውነታችን በየቀን ዕለት ተዕለት ኑሮን ለመስራት የሚያስፈልጉት ፋንክሽኖች ናቸው። እዚህ ታይሮይድ ሆርሞን ጀነራል ሜታቦሊዝም ላይ ይሰራል። ስለዚህ ታይሮይድ ሆርሞን ሲበዛ እና ሲያንስ ችግር ይፈጠራል። እንደዚህ ብላችሁ ሃይፖታይሮይዲዝም እና ሃይፐርታይሮይዲዝም የሚባሉ በሽታዎች ይኖራሉ። ሃይፖ ማለት ማነስ ማለት ነው። ሃይፐር ማለት መብዛት ማለት ነው አይደለ? ስለዚህ ሃይፖታይሮይዲዝም ከተባለ ሎ ወይም አንደር አክቲቭ ታይሮይድ ግላንድ፣ ታይሮይድ ግላንዱ በደንብ እየሰራ አይደለም፣ አንደር አክቲቭ ነው ሃይፖታይሮይዲዝም። ሃይፐርታይሮይዲዝም ደግሞ ኦቨር አክቲቭ ሲሆን በጣም ኤክሰሲቭሊ ሲሰራ ምን ይባላል? ሃይፐርታይሮይዲዝም ይባላል። ስለዚህ አሁን ቅድም ምንድነው የሚሰራው ብለናል? ታይሮይድ ሆርሞን ቤዚክሊ ሁሉም ኦርጋኖቻችን የዕለት ተዕለት ፋንክሽኑን በስርዓት እንዲሰራ ብለናል አይደለ? ስለዚህ ሃይፐርታይሮይዲዝም ሲሆን ምን ይሆናል? በጣም በፍጥነት ሲሰራ ብላችሁ ያስቡት። ሃይፖታይሮይዲዝም ሲባል ደግሞ ኖርማል ፋንክሽኖቹ በጣም ቀስ ብለው ሲሰሩ ብላችሁ አስቡት። ስለዚህ አንድ ሰው ሃይፐርታይሮይዲዝም ካለው ምን ይሆናል? አሁን ኖርማሊ ሃርት ይሰራል ብለናል አይደለ? ሃይፐርታይሮይዲዝም ሲሆን ምን ይሆናል? ልብ ምት በጣም ይፈጥናል ማለት ነው። ሜታቦሊዝም ኖርማሊ ዴይ ቱ ዴይ ፕሮሰሶቻችን አለ አይደለ? ስለዚህ ሃይፐርታይሮይዲዝም ላይ ሜታቦሊዝም ሞር ፋስተር ይሆናል።
ለዳይጀስቲቭ ሲስተም ያስፈልጋል ብለናል አይደለ እዚ ሃይፐርታይሮይዲዝም ላይ ምን ይሆናል ዳይጀስቲቭ ሲስተሙ ሞር ኦቨር አክቲቭ ይሆንና ከዛ በኋላ ሰዎቹ ዳይሪያ ተቅማጥ ምናም ይኖራቸዋል ማለት ነው ከዛ በኋላ ብሬን ነርቨስ ሲስተም ላይ ደግሞ ኖርማሊ እየሰራ ነበር ስለዚህ ምን አይነት ቢሄቪየር ይኖራቸዋል ሞር አግሬሲቭ ቁጡ የመሆን ቴንደንሲም ይኖራቸዋል ማለት ነው ከዛ በኋላ ደግሞ በቃ ልክ እንደ እንትን ብላችሁ አስቡት ኖርማሊ እየሰራ ያለ መኪና አለ በጣም ነዳጅ ሲሰጡት በጣም ይፈጥናል አይደለ ስለዚህ ምን ይሆናሉ ሰውነታቸው በጣም አክቲቭ ይሆናል ስለዚህ እየከሱ ይመጣሉ ላበላብ ይሆናሉ ቁጡ ይሆናሉ አግሬሲቭ ይሆናሉ እንደዚህ አይነት ባህሪ ይኖራቸዋል ሃይፐር ታይሮይዲዝም ሲሆን በጣም ሙቀት ስሜት ይሰማቸዋል ኢንክሪዝድ ቦዲ ቴምፕሬቸር ይኖራቸዋል ከዛ ሃይፖታይሮይዲዝም ደግሞ ታይሮይድ ሆርሞን በደንብ እየሰራ አይደለም ማለት ነው ስለዚህ ሁሉ ነገር እስካሁን ያወራናቸው እንዳለ ኦፖዚት ይሆናሉ ማለት ነው ኤቭሪቲንግ ቀስ ይላል ስለዚህ ምን ይሆናል ሜታቦሊዝም ስሎ ዳውን ያደርጋል ልብ ምታቸው ያኛው ያፈጥናል ብለናል አይደለ ይሄኛው ደግሞ ቀስ ይላል ስለዚህ ስሎወር ሃርት ሬት ይኖራቸዋል የምግብ ፍላጎታቸው እዛኛው ጋር በጣም ኦቨር አክቲቭ ሆኖ ወደ ዳይሪያ ሄድናል አለን አይደለ ይሄኛው ደግሞ ወደ ድርቀት ወይም ደግሞ ወደ ኮንስቲፔሽን ይሄዳሉ ስሎወር አፕታይታቸው የምግብ ፍላጎታቸው ይቀንሳል ከዛ ደግሞ እዚህኛው ጋር በጣም የሙቀት ስሜት ይሰማቸዋል ብለን ነበር አይደለ እዚህ ጋር ደግሞ ሞር ብርድ ማለት የቦዲ ቴምፕሬቸር መቀነስ እንደሱ አይነት ኢፌክቶች ይኖራቸዋል ማለት ነው እዚህ አሁን ይሄን ምንድነው ከቨር ያደርገው ለታይሮይድ ሆርሞን ለታይሮይድ ግላንድ ታይሮይድ ሆርሞን እንዲያመርት ምን ያስፈልጋል አዮዲን አየን ነው አይደለ ከዛ በኋላ ይሄኛው ደግሞ ሆርሞኑ በጣም ሲበዛ ምን ይሆናል ሃይፐርታይሮይዲዝም ኤቭሪቲንግ በጣም በፍጥነት ፋንክሽን ያደርጋል ሆርሞኑ ደግሞ ሲያንስ ምን ይሆናል ሃይፖታይሮይዲዝም የሰውነታችን ፕሮሰሶች እንዳለ ስሎ ዳውን ያደርጋሉ ማለት ነው አሁን አዮዲን ከምን ምግቦች እናገኛቸዋለን you can get enough iodine from your diet by eating and ከዴሪ ፕሮዳክት ከወተት ተዋጽኦች ውስጥ በደንብ አዮዲን እናገኛለን ከዛ ደግሞ ቅድም ሜንሽን ያደረግነው ሲ ውስጥ በጣም ይገኛል ብለን ለጨዋማ ውሃ ውስጥ ስለዚህ ከሱ ውስጥ የምናገኛቸው አሳዎች ከዛ ደግሞ ፕላንቶችን ከሲ ውስጥ የምናገኛቸው ኮን ኦሬዲ ሶልት ካለበት ነገር ውስጥ አዮዲን ካለበት ነገር ውስጥ ያገኘናቸው ከዛ ደግሞ ሶይሉ አፈሩ ሃይን አዮዲን ከሆነም ደግሞ ፕላንት ውስጥ ይገባና እኛ ያንን ፕላንት ስንመገብ እንደ አዮዲን ሶርስ ሆኖ ያገለግላል ሌላኛው fortified foods basically iodized salt ማለት ነው fortified ማለት አንድን ምግብ ኦሬዲ የራሱ የሆነ ኒውትሪየንት አለው ግን ደግሞ ያ ኒውትሪየንት በደንብ እንዲገባበት ስንፈልግ ሞር ብዙ ስናስገባበት ያ ፉድ ፎርቲፊኬሽን ይባላል ወይም ደግሞ fortified food ይባላል ስለዚህ እንደሱ አይነት ውስጥ በተለይ iodized ጨው ልክ ጨው ስንገዛ usually iodized መሆኑን ቼክ አድርጉ ይባላል አዮዲንን ከምግብ እንድናገኘው ማለት ነው ከምንመገበው ጨው ሌላው እነኝን እንዳለ ባናገኛቸው እንኳን ማለት ነው በተለይ አሁን ለምሳሌ ሶይል ውስጥ ብለን ሪፈር የምናደርገው አንዳንዴ ተራራማ አይነት ቦታዎች ውስጥ በተለይ ኢትዮጵያ ውስጥም ሃይላንድ አካባቢ ያሉ ሰዎች ምን ይሆናል አፈሩ ዝናብ ሲዘንብ አፈሩ ይሸረሸራል አይደለ በዛው ልክ አዮዲን ኮንቴንቱ ዩዥዋሊ ስለሚወሰድ እዛ አካባቢ ያሉ ሰዎች ዩዥዋሊ ጎይተር የሚባል በሽታ ይዛቸዋል ኔክስት ስላይድ ላይ እንመለከታለን እሱ ጋር ከመሄዳችን በፊት amount of iodine daily requirement ምን ያህል ያስፈልገናል 150 ማይክሮግራም per day ስለዚህ በቀን ውስጥ ምን ያህል አዮዲን ማግኘት አለብን 150 ማይክሮግራም per day ከምግባችን ማግኘት አለብን እዚህ ቅድም ስንለው የነበረው አዮዲን የምናገኘው ከአዮዲን ሪች ሶይል ነው ብለናል አይደለ እዚ አዮዲን ሪች ሶይል ውስጥ ከሌለ ዝናብ እየሸረሸረው ከሆነ ሶይል ውስጥ ስለሌለ ፕላንቶቹም አዮዲን ሪች አይደሉም ስለዚህ አዮዳይዝ ጨው አስበን ምግባችን ውስጥ ማንጨምር ከሆነ አዮዲን አማውንቱ ስለሚቀንስ ዩዥዋሊ ቅድም እንዳልናቸው ለጎይተር ፕሪዲስፖዝ ልንደረግ እንችላለን ማለት ነው ጎይተር ምንድነው እሱ It's an enlarged thyroid gland. እቺ ቅድም ያየናት thyroid gland enlarged ስታድግ ምናልባት እንደዚህ አይነት ጎይተር ያላችሁ ሰዎች ልታውቁም ትችላላችሁ አይታችሁም ሊሆን ይችላል thyroid gland enlarged ሲያደርግ ማለት ነው as a result from either hypothyroidism ሊሆን ይችላል hyperthyroidism ሊሆን ይችላል አሁን ለምሳሌ ልክ እንደዚህ ግላንዱ አድጎ ምን ይሆናል ሃይፐርታይሮይዲዝም ከሆነ ብዙ ታይሮይድ ሆርሞን እያመረተ ስለሆነ ያ ታካሚ ምን አይነት ሲምፕተሞች ይኖሩታል ቅድም ያየናቸው ኦቨር አክቲቭ የሆኑ ሲምፕተሞች ይኖሩታል ማለት ነው ከዛ በኋላ ደግሞ አንዳንዴ በተለያየ በሽታ ምናልባት
ታይሮይድ ግላንዱ አድጎ ሌላ አይነት ዲዚዝም ሊሆን ይችላል ሜቢ ታይሮይድ ካንሰርም ሊሆን ይችላል ስለዚህ ታይሮይድ ሆርሞን እያመረተ አይደለም አይደለ ስለዚህ ምንድነው ሃይፖታይሮይዲዝምም ሆኖ ሊተልቅ ይችላል ከዛ ሲምፕተሞቹ የሃይፖታይሮይዲዝም ቅድም ስሎወር ሜታቦሊዝም ምናምን ያልናቸው ሊሆኑ ይችላሉ ወይም ደግሞ የሃይፐርታይሮይዲዝም ሊሆኑ ይችላሉ ማለት ነው ጎይተር ኖሮ So the prevalence of goiter in some regions of Ethiopia highlights the importance of iodine in the diet. አሁን ቅድም ያልነው የተለያየ አይነት ቦታዎች ላይ በተለይ ሃይላንድ አካባቢ ሲሆን አዮዲን ኮንቴንቱ ዋሽ ኦፍ ስለሚደረግ በዝናብ ውሃ ሶይሉ ብዙ አዮዲን የለው ስለዚህ አዮዳይዝ ሶልት ማንጠቀም ከሆነ ምን ይሆናል ከፕላንቱ የምናገኘው አዮዲን የለው ስለዚህ ሞር ጎይተር እዛ አካባቢ ይበዛል ስለዚህ ምን መደረግ አለበት የምንመገበው ምግብ ውስጥ አዮዳይዝድ ጨው ተገዝቶ መግባት አለበት ማለት ነው እያንዳንዱ ምግብ ውስጥ ስለዚህ በዚህኛው ምን ከቨር አደረግን ሁለት አዮኖች ከቨር አድርገናል በሌሎች ቪዲዮዎችም ደግሞ ሌሎችንም ከቨር እናደርጋለን ስለዚህ ቪዲዮአችን ማየት እንዳትረሱ አብረን እንማራለን